አድማጭ ተመልካቾቻችን ሐምሌ 7 2018 ዓ.ም ላይ እንገኛለን። በዚህ ሰዓት የተለያዩ ፖለቲካዊ፣ ወታደራዊ፣ ዲፕሎማሲያዊ መረጃዎችን፣ ዘገባዎችን፣ ዜና ትንታኔዎችን ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚሁ በሸዋ ቀጠና ስንሄድ በሸዋ አካባቢ በተፈጸመ ጥቃት በንጹሃን ላይ ጉዳት መድረሱን መረጃዎች ገልጸዋል። የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው ዕዝ ከሰም ሁለተኛ ኮር ሚዲያና ኮሚኒኬሽን ክፍል ሐምሌ 5 ቀን 2018 በሸዋ አካባቢ በ8 አቅጣጫ ጥቃት ስለመፈጸሙና በጥቃቱን ስለማክሸፉ በገለጸበት መግለጫው ላይ ይህንን ወረራ ለማድረግ የሞከረው የመንግስት ኃይል ጥቃቱ ሳይሳካ ከቀረ በኋላ በንጹሃንና በህዝብ ላይ ንብረት ግድያ፣ ዝርፊያ፣ ውድመት ፈጽሟል ሲል አስታውቋል። መግለጫው እንደሚለው በጥቃቱ በቅዱስ ጌ፣ ዛላ ዘንባባ፣ ውሃ ሜዳ፣ ሸረር አምባ፣ የዕለት ታቦት ዋሻ፣ ቁልቋል አምባ፣ አንፋር ጨምሪ ተብሎ በሚጠሩት አካባቢዎችና አምባ ተብሎ በሚጠሩ መንደሮች ነው ይሄ ወታደራዊ እንቅስቃሴና ስምሪት የተደረገው። በጥቃቱ ወቅት ትምህርት ቤቶችና ጤና ኬላዎች፣ የግብርና ቢሮዎች መዘረፋቸውና መውደማቸውን እንዲሁም ደግሞ የነዋሪው መኖሪያ ቤቶች፣ እንስሳትና ሌሎች ንብረቶች መዘረፋቸውን መግለጫው ገልጿል። በተጨማሪ በውሃ ሜዳ ቀበሌ ከብቶችና የእህል ክምችት መዘረፋቸውን፣ በሸረር ደግሞ ትምህርት ቤቶች ሙሉ በሙሉ መውደማቸውና የኮምፒውተርና የሶላር ንብረቶችን መወሰዳቸውን እንዲሁም ደግሞ በአካባቢ ሆነ ያለው ጌታቸው የተባለ ግለሰብ መገደሉን፣ የምንጭ ኋላ እና በአካባቢ የሚገኙ ግሮሰሪዎች፣ ሆቴል ቤቶች እንደዚሁ እና የአርሶ አደር መኖሪያ መንደሮችና ንብረቶች መውደማቸውን ነው የገለጸው። በመጨረሻም በተፈጸሙ ድርጊቶች የአካባቢው አመራሮች እና የአካባቢው የብልጽግና ባለስልጣናት እጃቸው አለበት ሲል መግለጫው ገልጿል። ወደ ሌሎች መረጃዎች እሄዳለሁ። ከ100 ሺህ በላይ የሚሊሻና የአድማ ብተና አባላት መደበኛ መከላከያ ሰራዊት እንዲቀላቀሉ ታዘዙ የሚለው ሳምንታዊ መረጃችን እንግዲህ ዛሬም ይህን መረጃ የሚያጠናክር መረጃ ነው የወጣው። በአማራና በኦሮሚያ ክልሎች የሚገኙ ከ100 ሺህ በላይ የሚሊሻና የፖሊስ የአድማ ብተና አባላት ጊዜያዊ ወታደራዊ ስልጠናቸውን ለአጭር ቀናት ወስደው በፌዴራል መከላከያ ሰራዊት መለዮ እንዲቀላቀሉ ትዕዛዝ ተሰጥቷል። ከደህንነትና ከአካባቢ ምንጮች የተገኙ መረጃዎች እንደሚያመላክቱት የመጠነ ሰፊ ስምሪትና የምልመላና የልምድ እቅድ ባለፈው ሳምንት በአማራ ክልል የተጀመረ ሲሆን በአሁኑ ወቅት በኦሮሚያ ክልልም በተመሳሳይ ሁኔታ በከፍተኛ ፍጥነት እየተተገበረ ይገኛል ብለዋል። በኦሮሚያ ክልል ብቻ ከክልሉ ከሚገኙ ወረዳዎች ከ63500 በላይ የሚሊሻና የአድማ ብተና የፖሊስ አባላት ወደ ወታደራዊ ስልጠና የተመረጡ ሲሆን በአካባቢ የሚገኙ እንደ ዩኒቨርሲቲዎችን እንዲሁም ደግሞ ሌሎች ተቋማትን ጨምሮ ለጊዜያዊ የሚሊሻና የፖሊስ ማደራጃ እንዲሆኑ ትዕዛዝ ተሰጥቷል ነው የተባለው። እንግዲህ በዚህ ሁኔታ ሰልጣኞቹ ጊዜያዊ ማረፊያና ወታደራዊ ዝግጅት ካደረጉ በኋላ ወደ ተለያዩ ግንባሮች እና ከመከላከያ እዞች ጋር እንደሚቀላቀሉ ተገልጿል። በዚህም በተለያዩ ቀጠናዎች ያለውን የአድማ ብተና የፖሊስ የሚሊሻ አባላትን መዋቅር ወደ መከላከያ ለማስገባት በዘላቂነት ለተያዘውና ለቀጣይ ለሚደረግ ተመሳሳይ ጦርነት ያለውን ዝግጅት ያሳያል ብለዋል። ይሄ በርካታ የሰው ኃይል በአጭር ጊዜ ውስጥ ወደ መከላከያ ሰራዊት ለመቀላቀል እየተደረገ ያለው እንቅስቃሴ በሀገሪቱ በተለያዩ ግንባሮች ያለውን የሰው ኃይል እጥረት ለመሙላት ወታደራዊ አቅምን ለማጠናከር እየተደረገ ካለ መጠነ ሰፊ ጥረት ጋር ይታያል። ይሄም ላለፉት 3 ዓመታት በነበሩ ጦርነቶች ያለውን ግንባር ላይ ያለውን ኃይል መዳከምና መሳሳትን ተከትሎ ተጨማሪ ኃይል በዚህ መንገድ ለማደራጀት የክልል ኃይሎችን ለማፍረስ የተጀመረው እቅድ አንዱ ሌላ መንገድ እንደሆነ መረጃዎቹ ይገልጻሉ። ወደ አፋር ስንሄድ በአፋር ክልል ውስጥ በብልጽግና ፓርቲ የሚመራው መንግስትና መዋቅር በትግል ለመጣል የሚንቀሳቀሰው አጉጉሞ ተብሎ የሚታወቀውና በቀድሞ የአፋር ክልል የእርሻ ቢሮ ኃላፊ የሚመራው ታጣቂ ኃይል 5ኛ ዙር ወታደራዊ ሰልጣኞችን ማስመረቁን ይፋ አድርጓል። ቡድኑ ይህን ምርቃ በአፋር ክልል ውስጥ ያለውን ወታደራዊ ክንዋኔውንና ወታደራዊ አቅሙን እንደሚያሳድግለትም እንደዚሁ ባወጣው መግለጫ አሳውቋል። ወደ ቀጠናዊ መረጃዎች ስንሄድ የአባይ ፖለቲካን አስቀድማለሁ። የግብጽ የውጭ ጉዳይ ሚኒስተር ባድር አብዱላሂ በኢትዮጵያ ታላቁ ህዳሴ ግድብ ላይ የሚደረግ ድርድር ሙሉ በሙሉ መውጫ ወደሚለለው አቅጣጫ ገብቷል ወይም ደግሞ የመነሳት እድል የለውም የሚል መግለጫ ሰጥተዋል። ግብጽ በአባይ ወንዝ ላይ የሚደረግ ማናቸውን ነጠላ ውሳኔዎች እንደማትቀበልና የውሃ ደህንነቷን አደጋ ላይ ከወደቀ ይህንን ለመከላከል ሙሉ መብቷን ለመጠቀም የምትገደድ መሆኑን መግለጫው ገልጿል። የሱዳን ቀውስ እጅግ አሳማሚ መሆኑን የጠቀሱት የግብጽ የውጭ ጉዳይ ሚኒስተር በግብጽ የሱዳን የተኩስ አቁም ስምምነት እንዲደረግ ግብጽ ሚናዋንም እንደምትወጣ ገልጸዋል። ይህም እንግዲህ ከአጠቃላይ ካለው ከኢትዮጵያ አንጻር በአባይ ጉዳይ ላይ የወታደራዊም ሆነ ዲፕሎማሲያዊ አቅምን በመጠቀም መብቷና ጥቅሟን ለማስከበር ጥረት እንደምታደርግ ግብጽ በዚህ መንገድ ገልጻለች። ወደ ሱዳን ወታደራዊ መረጃዎች ስንሄድ የሱዳን አጠቃላይ ሁኔታ እንግዲህ ከዕለት ወደ ዕለት እየተባባሰ ነው የሚገኘው። በሁለቱ ጀነራሎች የሚመራው የሱዳን የጦርነት ዛሬ
ወደ ከፍተኛ የድሮንና ዘመናዊ ወደሚባሉ ተዋጊ ድሮኖች ተሸጋግሮ ዛሬ ደግሞ በርካታ ድሮኖች ተመተው በድሮኖች መውደቃቸውን የሚገልጹ መረጃዎች ወጥተዋል። የሱዳን መደበኛ ሰራዊት የአልቡርሃን ጦር በቱርክ በተሰራው ባይራክታር ተብሎ በሚጠራው ዘመናዊ ድሮን በመጠቀም በተባበሩት አረብ ኤሚሬትስ ለአርኤስኤፍ የተሰጠውን የቻይናውን CH-95 ድሮን ዛሬ መጥቶ መጣሉን ነው እየገለጸው። ይሄ እንግዲህ ስልታዊ ድሮን መሬት ላይ ያለ መመታቱን የሚገልጹ ሌሎች ተንቀሳቃሽ መረጃዎች ወጥተዋል። አርኤስኤፍ ባለፉት ሳምንታት ብቻ 4 የሚጠጉ CH-95 ተብለው በዩናይትድ አረብ ኤሚሬትስ ከቻይና ተገዝተው የተሰጡ ድሮኖች 4ቱ መውደማቸውን መረጃው ያሳያል። በሌላ በኩል አቦይድ ተብሎ በሚጠራ አቅራቢያም ሌላ ድሮን ተመቶ መውደቁን የሱዳን የወጡ መረጃዎች ያሳያሉ። አርኤስኤፍ ታጣቂዎች የሱዳን ሰራዊት ድሮኖችን ጥይት በሚሳይል ለማባከስ ሲሉ በቻይና የተሰራ ኤፍኬ 2000 የተባለ የአየር መከላከያ ስርዓት የሚመስል የሐሰት ማታለያ እየተጠቀሙ እንደሆነም እንደዚሁ ሌሎች መረጃዎች ገልጸዋል። ከዚህ ጋር በተያያዘ እንግዲህ ኤፍኬ 2000 ተብሎ የሚጠራ የቻይና ሰራሽ የአየር ስርዓት መከላከያ ቀደም ብሎ በአልቡርሃን አየር ኃይል ተመቶ መውደሙ ተገልጾ ነበር። አሁን የወጡ መረጃዎች ግን ይሄ ተመሳስሎ የተሰራና ለማሳሳት የተደረገው ወታደራዊ ስልት እንጂ ዋናው አይደለም እያሉ ነው። አርኤስኤፍ የተባለው ቡድን በምስራቅ ዳርፉር ዋና ከተማ አልዳይን ውስጥ በህገወጥ የጦር መሳሪያ ሽያጭና ዝውውር ላይ ሰፊ ዘመቻ እያደረገ መሆኑን ገልጿል። 5ኛ ክፍለ ጦር ተብሎ የሚጠራውና በሰሜን ዳርፉር ውስጥ የሚንቀሳቀሰው የጦር በቀጠናው ወደ ሊቢያ ወደ ቻድ የሚያስወጡ መንገዶችን በመዝጋት የኮንትሮባንድ ጦር መሳሪያዎችን እየተቆጣጠረ እንደሆነ ገልጿል። አሜሪካ ሱዳን ውስጥ የተከለከሉ የኬሚካል መሳሪያዎችን ጥቅም ላይ መዋላቸውን በተመለከተ ግልጽ ምርመራ እንድታደርግ ያቀረበችውን ጥያቄ የአብዱልፈታህ አልቡርሃን አስቸጋሪ ሁኔታ ውስጥ እንደከተታቸው የጥያቄ ታውቋል። ምርመራውን መቀበልና ምርመራውን አለመቀበልም የራሱ የሆነ ፖለቲካዊና ወታደራዊ ጫና ከአሜሪካ አንጻር አለው በሚል ነው ይሄ ጉዳይ እየተነሳ ያለው። ደቡብ ሱዳን በመጪው ታህሳስ ወር በምታካሄደው ምርጫ ውስጥ አወዛጋቢውን የአብዬ አካባቢን ከምርጫ ክልሎቿ ውስጥ ለማካተት የወሰነችበትን ውሳኔ የሱዳን መንግስት ሙሉ በሙሉ ውድቅ አድርጎታል። የደቡብ ሱዳን እርምጃ የአብዬ ፕሮቶኮል 2005 እና 2011 ስምምነቶችን እንዲሁም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት 2046ን የሚጥስ መሆኑን ሱዳን ገልጻለች። በመግለጫዋ የአካባቢው ዕጣ ፈንታ ሊወሰን የሚችለው በሁለቱ ሀገራት መካከል በሚደረግ ድርድር ብቻ እንጂ በምርጫ አይደለም በሚል ተቃውሟል። የተባበሩት መንግስታት ድርጅት እና ሌሎች ዓለም አቀፍ አጋሮችም ተመሳሳይ ነጠላ ውሳኔዎች እንዲቀሩና ህጋዊ ማዕቀፎች እንዲተገበሩ ሱዳንና ደቡብ ሱዳን ወደ ጦርነት ውስጥ በአብዬ ግዛት ምክንያት እንዳይገቡ እያስጠነቀቁ ነው የሚገኙት። ለዚህ ሰዓት የነበሩኝ መረጃዎች እነዚህን ይመስላሉ። ፖለቲካዊ፣ ወታደራዊ እንዲሁም ደግሞ ዜናና ፖለቲካዊ ትንታኔዎች በዚህ ተጠናቀዋል። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ